ዛሬ የምነግራችሁ ቃል በህይወት ዘመናችሁ ማስታወሻ እንዲሆናችሁ፣ ነገር የከበዳችሁ ቀን፣ ያቃታችሁ ቀን፣ ከመስመር ወጣችሁ ውስብስብ በሆነ የህይወት መስመር ላይ በገባችሁ በዛ ቀን እንደማስታወሻ እንድታስታውሱት፣ በስራ ቦታችሁ፣ በመኖሪያ ቦታችሁ፣ ባላችሁበት ስፍራ ሆናችሁ ይህንን መልእክት እንድታስታውሱ እንደ ስጦታ አድርጌ አካፍላችኋል። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን። ልክ ስንወድቅ እኛ ህይወታችንን እኛ ምዕራፎቻችንን መቆጣጠር እንተውና የገባንበት ሁኔታ ወይም ስተታችን ወይም ውድቀታችን እኛን ይቆጣጠረናል። ከዚህ የተነሳ መሪውን እንደለቀቀ ልክ እንደዛ ወደ ፈለገ ይነዳናል። ብዙ ዳሜጆችን በህይወታችን እናስተናግዳል። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳል። እስቲ በደንብ አርካ አሜን በል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደንብ ጩሁና አሜን በሉ። ትንቢተ ኤርምያስ መጽሐፍ ምዕራፍ 8 ቁጥር 4 እንደዚህ በላቸው፣ እግዚአብሔር እንደዚህ ይላል፣ ሰዎች ቢወድቁ እንደገና ከውድቀት አይነሱምን? ሰው ተሳስቶ ወደ ኋላ ቢሄድ ከስተቱ አይመለስምን? በቀድሞ ትርጉም የወደቀስ ቢሆን አይነሳም፣ የሳተስ ቢሆን አይመለስም ይላል እግዚአብሔር ቃል በትንቢተ ኤርምያስ መጽሐፍ ምዕራፍ 8 ቁጥር 4 ላይ። ዛሬ የምንካፈለው በዘዳግም መንፈስ ይሄ በጣም የተወደደና እግዚአብሔር በልቤ ያስቀመጠው ድንቅ መልእክት ነው። ከውድቀት መነሳት። በህይወታችሁ በምታውቁትም ይሁን በማታውቁት ሁኔታ በውድቀት ውስጥ እያለፋችሁ ያላችሁ ሰዎች፣ በሪሌሽንሺፕ ውድቀት ያጋጠማችሁ፣ በስራ ውድቀት ያጋጠማችሁ፣ በአገልግሎት፣ በትምህርት፣ በተለያየ አቅጣጫ በህይወታችሁ ያልጠበቃችሁትን ውድቀት ያጋጠማችሁና ከዚህ የተነሳ በከፍተኛ ግራ መጋባትና ተስፋ መቁረጥ ውስጥ ያላችሁ ይህንን በደንብ እንድታዳምጡኝ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ቃል ሰው አይወድቅም አይልም። የእግዚአብሔር ቃል ሰው አይሳሳትም አይልም። የእግዚአብሔር ቃል የሚለው የወደቀስ ቢሆን አይነሳምን? የሳተስ ቢሆን አይመለስምን ብሎ ይላል እንጂ የወደቀ እንደወደቀ ይቀራል፣ የሳተም እንደሳተ ይቀራል ብሎ አይደለም የእግዚአብሔር ቃል የሚናገረው። የቱንም ያህል አዋቂ ብትሆኑ ዕውቀታችሁ ከውድቀት አይጠብቃችሁም። የቱንም ያህል ብርቱ ብትሆኑ ብርታታችሁ ከስህተት አይታደጋችሁም። ወዳጆቼ ከውድቀት ስለመነሳት ሳስተምር ረገጥ አርጌ በደንብ ጨከን ብዬ መናገር እፈልጋለሁ። እኛ ሀገር በሚገርም ሁኔታ ሰዎች አይውደቁ፣ ከወደቁ ላይነሱ ነው የሚወድቁት። ምክንያቱም ብዙ ሰው በወደቀ ሰው ላይ መፍረድ የሚፈልገውን አሉታዊ ቃል በመናገር ጭራሽ እንዳይነሳ ሰባብሮ ማስቀረት፣ እዛው አንገት እንደደፋ ነገሩ እንደተበላሸበት እንዲቀር ማድረግ ልዩ የጸጋ ስጦታችን ከሆነ እንደ ታሪክ ባለ ታሪኮች ነን። ነገር ግን የምነግራችሁ ነገር ቢኖር የትኛውም ሰው በምድር ላይ ከትንሽ ሰው እስከ ትልቅ ሰው፣ ከተማረ እስከ ካልተማረ፣ ከተራ ሰው እስከ ባለስልጣን ሰው ውድቀትን በህይወቱ ያላስተናገደ በምድር ላይ የለም። ዛሬ እንኳን እኔና እናንተ የተገናኘነው ከውድቀት ተነስቼ እንጂ በባለፉት አመታቶች ባለመውደቅ ውስጥ ኖሬ አይደለም። የሚገርመው ነገር ዛሬ ቆሜ ካያችሁኝ ሰው ይወድቃል ወይም ደግሞ አገልጋይ ይወድቃል ወይ፣ አገልጋይ ይሳሳታል ወይ፣ ወንድም ወይም ወንድ እህት ወይም አንዲት ሴት ትወድቃለች ወይ ብላችሁ ማወቅ የምትፈልጉ ሰዎች ካላችሁ ሩቅ አትሂዱ። እዚህ ፊት ለፊታችሁ የቆመው ወንድማችሁ ከቁጥር በላይ በበዙ ውድቀቶችና ስህተቶች ውስጥ ያለፈ ወንድማችሁ ነው። እና ዛሬ ምን አዲስ ነገር ተገኘ ብላችሁ ብትሉ ልክ እናንተ ለእሁድ አምልኮ ስትመጡ ይሄ ወንድማችሁ ከወደቀበት ተነስቶ መገናኘታችሁ ነው እንጂ ሰው በከፍታ ላይ ሰው በበረከትና በድል በስኬት ህይወት እንዲኖር የሚያደርገው ውድቀት አልባ የሆነ የታሪክ ጉዞ አይደለም። ዛሬ የምነግራችሁ ቃል በህይወት ዘመናችሁ ማስታወሻ እንዲሆናችሁ፣ ነገር የከበዳችሁ ቀን፣ ያቃታችሁ ቀን፣ ከመስመር ወጣችሁ ውስብስብ በሆነ የህይወት መስመር ላይ በገባችሁ በዛ ቀን
እንደማስታወሻ እንድታስታውሱት በስራ ቦታችሁ በመኖሪያ ቦታችሁ ባላችሁበት ስፍራ ሆናችሁ ይህንን መልእክት እንድታስታውሱ እንደ ስጦታ አድርጌ አካፍላችኋለሁ። ውድቀት ብዙ ሰዎችን ከህልማቸው ካዩት ነገር አስቀርቷቸዋል። ውድቀት በጉዞ ላይ እንዳለ ማዕበል ብዙ ሰዎችን አሰነካክሎ ህልማቸውን አጨንግፎ አበላሽቶባቸዋል። ለአንዳንድ ሰዎች ደግሞ ውድቀት ለእድገት መሰላላቸው ሆኗል። ውድቀት ውስጥ ያለ አሉታዊ ስሜት አለ። ውድቀት ውስጥ ያለ የሚያስፈራ ስሜት አለ። የተሳካላቸውና ወደ ድል የመጡ ሰዎች ያልወደቁ ሰዎች ሳይሆኑ በወደቁ ጊዜ የገጠማቸውን አሉታዊ ስሜት መቆጣጠር የቻሉ ሰዎች ናቸው። ሰው ውድቀት ሲያጋጥመው በተሳሳተ የህይወት መንገድ ሲሄድ የሚፈጠርበትን ስሜት መቆጣጠር ከቻለ በእርግጠኝነት ቀጥሎ ባለው የህይወት ምዕራፍ እንደዛ እንደወደቀ አይቀርም። በተቃራኒው እግዚአብሔር አምላክ ሊለካ ወደማይችል የከፍታ ምዕራፍ እግዚአብሔር ያስገባዋል። እስቲ በደንብ አርጋችሁ አሜን በሉ። በህይወታችሁ የተሳካላቸው ሰዎች ውድቀታቸውን የተቆጣጠሩ ሰዎች ናቸው። ብዙ ጊዜ ከውድቀት በላይ አደገኛ ነገሩ በወደቅን ሰዓት ውድቀታችንን መቆጣጠር አለመቻላችን ነው። ልክ ስንወድቅ እኛ ህይወታችንን እኛ ምዕራፎቻችንን መቆጣጠር እንተውና የገባንበት ሁኔታ ወይም ስተታችን ወይም ውድቀታችን እኛን ይቆጣጠረናል። ከዚህ የተነሳ መሪውን እንደለቀቀ ልክ እንደዛ ወደ ፈለገ ይነዳናል። ብዙ ዳሜጆችን በህይወታችን እናስተናግዳል። ወዳጆቼ ከውድቀት መነሳት ከፍተኛው የእናንተነታችሁ ቋንቋ ነው። ተምራችሁ ከምትናገሩት፣ አንብባችሁ ከምትናገሩት፣ ሮጣችሁ ከምትደርሱበት፣ ፈልጋችሁ ከምታገኙት በላይ በህይወት እስካላችሁ ድረስ በህይወት በምትቆዩበት ጊዜ ከፍተኛው የእናንተነታችሁ ቋንቋ ከውድቀት መነሳት ነው። ለጠላታችሁ የምትናገሩት የማይረሳ ንግግር፣ ለክፎች የምታስተምሩት የማይረሳ ትምህርት፣ ለወዳጆቻችሁ የምታስቀምጡት ከቶ ሊረሳ የማይችል ማስታወሻ ቢኖር ከውድቀት የመነሳታችሁ ጉዳይ ነው። ከውድቀት መነሳት የአንድ ሰው ከፍተኛው የንግግሩ መገለጫ ነው። ወዳጆቼ ለሌዊ ላስቀምጥለት የምችለው ነገር ቢኖር ስኬትን ወይም ደግሞ አለመሳሳትን ወይም ደግሞ ማግኘትን እንዳይመስላችሁ ከውድቀት መነሳት እንደሚቻል። ብዙ ሰዎች ከውድቀት መነሳት እንደሚቻል ስለማይገባቸው በወደቁበት በዛ ሁኔታ ውስጥ ሆነው ድጋሚ ላይነሱ ከህይወት መስመር ላይ ይሰናበታል። ትችላላችሁ። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ። ወድቃችኋል ማለት ያ የህይወታችሁ መጨረሻ ነው ማለት አይደለም። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። ውድቀት በቀለም ድብልቆች እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። በደንብ እንድትሰሙ ይፈልጋሉ። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም? በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደለም። ከናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ
የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም የመጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ መጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ከውድቀት መነሳት የእናንተነታችሁ ከፍተኛ ቋንቋ ነው። ይገርማቸዋል። በትምህርቴ ከነገርኳቸው ከሰማሁት ካካፈልኳቸው በላይ ለሚጠሉኝ ሰዎች መራራ ንግግር አለኝ። ምን መሰላችሁ? ከብዶኝ የወደኩ ቀን ከወደኩበት ድካሚ መነሳቴ የኔነቴ ከፍተኛው ንግግር ነው። ከሚያወሩት በላይ ከሚሉት በላይ ከሚያስቡት በላይ ከኔ ጋር ያለ ከሁኔታ በላይ እንደሆነ አብሮኝ ያለ ከሁኔታ በላይ እንደሆነ ዘራፍ አመስግነው ሳይጨርሱ እልል ብለው ሳይጨርሱ ደስ ብሏቸው ሳይጨርሱ እንደገና በክብር በከፍታ እወጣለሁ። ጠላቶቼ የመጨረሻ የሚናደዱት ሳገኝ እንዳይመስላችሁ። ጠላቶቼ የመጨረሻ የሚናደዱት ሲሆንልኝ ሲሳካልኝ እንዳይመስላችሁ። ጠላቶቼ ጸጉራቸውን የሚነጩት መቼ መሰላችሁ? ከወደኩበት ስነሳ ይናደዳሉ። እስቲ በደንብ አርጋ አሜን በል። ዛሬ ነገርኳችሁ። ወደ ታች የጎተታችሁ ከዚህ በኋላ ይለቃችኋል። እንደ ስፕሪንግ ወደ ላይ ትወጣላችሁ። በደንብ ጩሁና አሜን በሉ። ሉክ እኔ አንድ ትምህርት ልንገር አስተምራችሁ። the best revenge ለጠላታችሁ ምርጥ ሪቬንጅ ምን እንደሆነ ታውቃላችሁ? ከውድቀታችሁ የመነሳት ቋንቋ ነው። ለምን መሰለህ? እንድትወርቅ 365 ቀን 12 ወር 24 ሰዓት በሳምንት 7 ቀን አስቦ ሰርቶ ሲያበቃ እንድትወድቅ ፐርፐስሊ በጠላቶች ሳይሆን በወዳጆች ወጥመድ አስቀምጦብህ ሲያበቃ ከውድቀት መነሳትህ ከማግኘትህ በላይ ጠላትህን ጸጉሩን ነው የሚያስነጨው። ለምን በለኛ አቅሙን ሁሉ ነው ዜሮ የምታበላው። አንተን ለመጣል ደክሟል። ከሰፈር እስከ አደባባይ ብዙ ደክሟል። አንዳንዶቻችሁ ወድቀናል ያላችሁ ሰዎች ብርቃድ ውድቀት የእንቅስቃሴያችሁ አካል እንጂ የማንነታችሁ መገለጫ አይደለም። ውድቀት የእንቅስቃሴያችሁ አካል እንጂ መጨረሻችሁ አይደለም። ወርቃችኋል። ይሄ የወደቃችሁት ውድቀት የእንቅስቃሴያችሁ አካል ነው። ወደቃችሁ ማለት ትንቀሳቀሱ ነበር ማለት ነው። በህይወት ነበራችሁ ማለት ነው። አለቀ እንጂ መጨረሻችሁ አይደለም። ትንቀሳቀሱ ነበር ማለት ነው። እጃችሁን አጣምራችሁ ሰው ላይ ሸክም አልነበራችሁ ማለት ነው ውድቀት በአንድ ደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ እኛ ያለፍን የሚመስለን ከ8ኛ ክፍል ወደ 9ኛ ክፍል ስንገባ ውድቀት በደረጃ ውስጥ ያለ ሌላ ደረጃ ነው። ምን ማለት መሰላችሁ? ውድቀት የሚያደርሰውን መልእክት የሚያስተምራችሁን ትምህርት ይዞ ወደ እናንተ የሚመጣ በደረጃ ውስጥ ያለ ሌላ ደረጃ ነው። ሁልጊዜም ውድቀት ውስጥ ስትገቡ ማወቅ ያለባችሁ አንድና ዋነኛው ነገር ቢኖር የሚያደርሰው መልእክት አለው። ውድቀት የሚያስተምረው ትምህርት አለው። በውድቃችሁ ጊዜ ራሱ ነገር እንዴት እንደሚሆንና እንዴት እንደማይሆን እንኳን ተረድታችኋል። ስታልፉ ብቻ አይደለም የተማራችሁት። ቢዝነሳችሁ ሲወድቅ፣ ወዳጆቻችሁ ሲለዩአችሁ፣ ወይም ሪሌሽንሺፓችሁ ሲበላሽ የማታውቁ ባዶ ከመሰላችሁ ተሳስታችኋል። ውድቀት በደረጃ ውስጥ ያለ ሌላ ደረጃ። ብዙ ጊዜ
ወድቀው የማይነሱ ሰዎች፣ ወድቀው የሚቀሩ ሰዎች ለውድቀት የተንሸዋረረ እይታ ያላቸው ሰዎች ናቸው። ውድቀትን እንደ ኔክስት ሌቭል ስለማያውቁት ስለማይረዱት ከወደቁ በኋላ ቀጥሎ የሚታያቸው በረኪና ነው። እኔ ከወደቁ በኋላ ቀጥሎ የሚታየኝ ስፕራይት ነው። አለቀ። አንድ የሆነ በነበርኩበት ክላስ ውስጥ ያልገባኝ ነገር እንደነበረ በምን በኩል እንደማይሆን በየትኛው በኩል እንደሚሆን የማይሆንባቸውን አቅጣጫዎች ተረድቼባቸዋለሁ። ወደኔ የሚያመጣው ትምህርት አለው። ይገርማቸዋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከናንተ ጋር የሚሆነው ሰው ብዛት ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ይባላል። አትመለሽም ቀኑ ሙሉ እበል። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተ ለማውራት፣ እናንተ ለማጫወት፣ እናንተ ለማስተማር አይመቸውም እና ልክ ስትወድቁ እምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። የማየውን ነገር ልንገራችሁ። የተበጫጨቀና አሮጌ የሆነ መጎናጸፊያ እየወለቀ እግዚአብሔር አዲስ ያለብሳችኋል። ወይኔ ወይኔ ወይኔ! በዚህ ወር አሁን በአዲሱ ወር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ተብሎ እንደተጻፈ ይሄ ወር በቅባት የምትቀቡበት ወር ነው። በጠላታችሁ ፊት ለፊት የምትቀቡበት ወር ነው። ከውድቀታችሁ የምትነሱበት ወር ነው። አትፍሩ። ወድቃችኋል። ለውድቀታችሁ ኃላፊነት መውሰድ አትፍሩ። ልክ ውድቀት ሲገጥማችሁ ተረጋግታችሁ አስቡ። አንዳንድ ሰዎች ልክ ውድቀት ሲያጋጥማቸው እሪ ነው የሚሉት እንደ አምቡላንስ። ወይ 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 አክስቴ ድረሽ፣ እናቴ ድረሽ፣ አገሬ ድረስ ፌስቡክ ላይ ሁሉ ይወጣሉ። ዶሮ እንኳን እንደዚህ ያሽካካል። ልክ ውድቀት ሲያጋጥማችሁ ተረጋግታችሁ አስቡ። እሱ ብቻ አይደለም። ልክ ውድቀት ሲያጋጥማችሁ ከስሜታዊነት ወጥታችሁ አስቡ። ልክ ውድቀት ሲያጋጥማችሁ ሁልጊዜም ከትችቶቹ በላይ አስቡ። ይሄ ብቻ አይደለም። የመጨረሻው ልክ ውድቀት ሲያጋጥማችሁ ማድረግ ያለባችሁ ነገር ቢኖር አትሽሹ። አትሽሹ። ይገርማችኋል። ውድቀትን በመሸሽ አታመልጡት። ወይም ልክ ውድቀት ሲያጋጥማችሁ ዓላማችሁን በመተው አታመልጡት። አንዳንድ ሰዎች ዓላማቸው ለምሳሌ አገልጋይ ነኝ ነጥሬ ያለኝ ምን ይሉና ልክ ውድቀት ሲያጋጥማችሁ እንደውም አይደለም ዓላማህን በመተው ውድቀትን አታመልጠው። ይገርማል። በመሸሽ ውድቀትን አታመልጠው። ያለህ አማራጭ አንድ ጉዳይ ብቻ ነው። እንደወደክ ለዛውም እንዲህ ብለህ እንደወደክ ሰው ባፍጢም እንደወደክ ማመን ነው። እናንተ ጋር የሚመጣውን የቁርጠኝነት መንፈስ አቅጣጫ ለመቀየር ፍጥነት ለመጨመር እናንተ ጋር የሚመጣውን አቅም ልነግራችሁ አልችልም። ልክ ወድቅ ያለው ብላችሁ ስታምኑ ወዳጆቼ፣ ውድቀት ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅ ማለት እንጂ በቃ ወድቀሃል ማለት በቃ አታቅም አንተ ጅል ነህ ጅላንፎ ነህ ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አወቅ ማለት አሃ ትላለህ። ለካ ያስኬዳል ለካ ያስኬድም ትላለህ። አወቅ ማለት እንጂ አታቅም ማለት አይደለም። ለዚህ ነው ብዙዎቻችን ወድቅ ያለው ወይም ተሳስቻለሁ ማለት የማንወደው። በውድቀት ውስጥ ዕውቀት የሚባል ነገር እንዳለ ስለማናስብ ሞኝነትና ዝም ብሎ ባዶነት ብቻ ያለ ይመስለናል። አይደለም። ወድቀሃል ማለት አታቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አውቃል ማለት ነው። ለምሳሌ ቢዝነስሽ ተበላሸ። ከዚህ በኋላ ቢዝነስ እንዴት እንደሚያስኬድና እንዴት እንደማያስኬድ አወቅ ማለት ነው። ዘርጉጆቻችሁ እንደዚህ
ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር ሌላ ያለው አምላክ ስለሆነ በተበላሸባችሁ ፋንታ በኢየሱስም አዲስ ነገር እጃችሁ ይገባል። ወይኔ እስቲ በደንብ አርኩና አሜን በሉ። በኢየሱስም እጃችሁ ይገባል። አዲስ ምዕራፍ ይከፈትላችኋል። የድል ምዕራፍ ይከፈትላችኋል። የበረከት ምዕራፍ ይከፈትላችኋል። ቆይ እንደተቀመጣችሁ ከፍ ዘርጉ። እንደዚህ እንደተቀመጣችሁ እዩኝ። እኔ እንደተቀመጣችሁ in the mighty name of Jesus ከእጃችሁ ላይ ማጣት ለዘላለም የተነሳ ይሁን። ማታካቻታ ልባርካችሁ። ዛሬ ልጸልይላችሁ። ከእጃችሁ ላይ እጥረት ለዘላለም የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። ብረት በማግኔት እንደሚሳብ እንደዛ ዛሬ ማለዳ በኢየሱስ ስም በረከትና ስኬት ወደ እናንተ የተሳበ ይሁንላችሁ። ይውጣ በኢየሱስ ስም። ዘርጉ እንደዚህ በሉ እጃችሁ። ዛሬ ለሰክሰስ ነው መጸልይላችሁ። ለሰክሰስ በጌታ በኢየሱስ ክርስቶስ ለሰክሰስ ነው መጸልይላችሁ። ዛሬ ለሰክሰስ ነው መጸልይላችሁ። እኔ እፈልጋለሁ ይገባኛል የሚል ሰው ብቻ አሜን እያለ እንዲጸልይ ይፈልጋል። ይገባኛል የሚል ሰው ብቻ ከኔ ጋር ይጸልይ። በድካማችሁ ፋንታ፣ በለቅሷችሁ ፋንታ፣ በውድቀታችሁ ፋንታ የበዛ የእግዚአብሔር በረከት ወደ ቤታችሁ የገባ ይሁን። ሻውት እንጂ ሰስነ